ተመልሷል ይላል ዋሂራ ዋንታና ሜራ ትርጉም ምን ማለት ነው ጭብጨባ አይጥለኝም ማለት አባዬ ግን ምንድነው እዚህ ጋር እንደቸገረ ሰው ቆመን ልብስ ምሽጥ እና አልቸገረንም እንዴ አልቸገረንም ምን በለው አላጣንም አጣተንም That is true ዶሮ እንኳን ስጋው አልቆ መረቁን የጠጣስን ቀሞል እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ዛሬ በሌላ ቪዲዮ ተመልሼላችኋለሁ ዛሬ ደግሞ የምናየው ማለት ነው የሪአክሽን ቪዲዮ እናያለን ማለት ነው የተሰባሰቡ አሉ እሱ እናያለን ይሄ ቪዲዮ እንዲደርሳችሁ ላይክ ኮሜንት ሰብስክራይብ ያድርጉ ይሄን ከመጀመሪያ በፊት ቪዲዮን ከማየት በፊት ላይክ በማድረግ ጀምሩ ቀጥታ ወደ ቪዲዮ አይ ተላምዶ አለ ቤቱም ችግር የለው አከራዮች ማለት ነው ሁሉም መዘብዘፊያ አንተ ነው አው ጋሽዬ አው አምስት መዘብዘፊያ አንድ በርሜል አው ሁሉም የኔ ነው አይ ጥሩ ነው ማሽን አትጠቀምም ማለት ነው አሪፍ ነው ጀሪካንም አለ አው ጀሪካን አለ ውሃ አለው ግማሽ አለው ችግር የለም የቤተሰብ ቤት ነው ትቀዳለህ ግማሽ ይዘህ መምጣት ግን አሪፍ ነው ሞልተህ ብትመጣ ጥሩ ነበር ችግር የለም ካሰልማን ደጇንም አንዛት በገመድ አስረዋለሁ እንዳይሄድ ነው የዘንድሮ ልጆች እሱ እኮ ነው ያቺ እሱ እና ያለምን ምን በምን ሊኖር ነው በምን ሊሰራ ነው የምን ማሰል በምን ተብራት ማለት ደላላው ነገርህ ምን ነገር አይደላላ አረ ፈጣሪ ለምን ታሰቃያለህ አይሆንም አንተ ሲጀመር ላጭ አይደለህም አንተ ልዋጭ ነህ ያው ለመዘብዘካ አሬ አከራዮች ግን ከባድ ናቸው የምር አንተ እቤት ነው ስልክንም ቻርጅ ልታረግ ያሰብከው አይደል በዚህ አይነት ውጣ አሬ ላይ ይለኛል ያገባው ሴት ትልቅ ሴት ልጅ አለች ያቺ ልጅ ያገባውለት ነው ያበድኩታል ሌሎቹ ግን ትዳር መልካም ነው ይላሉ ስቲን ደግሞ ነስሙ ታገባች የእንጀራ ልጅ የእንጀራ እናት ሆነች ማለት ነው እኔና ሚስቴ ወንድ ልጅ ወለደ ያ የወለድነው ወንድ ልጅ ለእንጀራ ልጅ ወንድሟ አባቴ ደግሞ አማቱ ሆነ ማለት ነው ምንድነው Hey that was weird ኤሊጅ ምንድነው የሚያወራው በተጨማሪም የእንጀራ ልጅ የእንጀራ እናት በመሆኗ ለሷ ወንድም ሲሆን ለኔ አጎቴ ሆነ ማለት ነው What ልብስና ጫማ አለ ልብስና ጫማ በተመጣጣኝ ዋጋ አስተማሪው ይላል አስተማሪው ልብስና ጫማ አለ ልብስና ጫማ በተመጣጣኝ አስተማሪው ከአባቱ ጡረታ ወጥቶ ሲሰሩ ይላል ዋጋ አባዬ ግን ምንድነው እዚህ ጋር እንደቸገረ ሰው ቆመን ልብስ ምሽጥ እና አልቸገረንም እንዴ አልቸገረንም ምን በለው አላጣንም That is true ዶሮ እንኳን ስጋው አልቆ መረቁን የጠጣስን ቀሞል ፓቱሩ ለሽሮ ጨምራ በተዋስ ከልሳናዬ ይችላል ከዚህ አይሻል አዳኛ ጋር ያገዛለ ላብሊ ደፋይ ነው አቡቹ እንዴት ነው ቱረታ ስተጣ በቀል ስራሽ ጀመረ ያስተማረው ሰው አገኘ ይሄ እኮ ጥግግ ያስቸግረኛል ያልኩት ጥግግ አንተ ፊቱ ራሱ በቃ የሆነ በቃ ነው አንድ ሲደመር አንድ ስትለው ምን አገባኝ No አተከባሮ ይዛለ መልሱን ራስ ሊመልስለት ነበር ጫማ ወይ ከፈለካ ልብስ ጫማ ሸሚዝም አለን አባት ጫማ 5 አመት ሁሉ ርጣው ሊሸጠው ነው ስንት ተማሪም ባያለበት አዩ ሌላ ሆነ ገዛሽ ሸሚዝም አለን ሸሚዙ ይሽገዛ ለምርቱ ዘጋሪ ሸሚዝ አይደለም የሚያውቀው ተማሪው ሙሉ እሺ ይሄ ሸሚዝ ቢለብሰው አሁን ያውቀዋል ያስተማሪው ልጅ ነው ይባል ሱሩ ሰነቀ ሌላ በእናትህ ወሰዱ ለሌሉ ዘር በቸኩላ አልከብለው በቾካ ዳታሪ ጭራሽ በቾክና ባላስተር አረ ኢየሱስ ዳውድና በጣምስ ይለይ እቺን ሰሞን በቃ አሪፍ ላይ ናቸው ቢፎር እና አፍተር Before and after. The guy. Yes.
እንኳን መጣሽልኝ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው እባክሽ። እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሙ ግንቡ ጋር እየሸና ነው። እየሸና ነው። ለአህያ እኮ ነው የዳርኳት። What did he say? ለአህያ አራት አባዬው ከባድ ነው። ለአራዊት እኮ ነው የዳርኳት። አባዬ ተጠየፈው ጭራሽ በሸና እቃው እንዲህ ትላለህ። አታፍርም? አባቴ ያሳጣል። አማቼ ትንሽ ክብር ይኑር። በትረ መኮንን በጨበጥክበት አባዬ ማለት እኔ ነኝ። ተው እንጂ ተጸዳዳብኝ። ቤተሰብ አይደለ ቤተሰብ ነን ብዬ ተጸዳዳብኝ እንጂ ጭራሽ እንደዛ ነው ሰው። አረ በተጣራም ምን አሁንማ ልጄንም በወዳ ይዛ ይለት አንሳልኛል። እንኳን ደስ አለ አባት እንኳን ደስ አለ። ምን እንደሚሆን እስቲ ምን ያህል ጊዜ ሆነ? አንድ ሳምንት እንጂ እኔ አባት ነኝ። ተንበርክኬ እምቢ እንዳትለኝ እኔ ልጅ። ይኸውልህ ስማ፣ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው መጀመሪያ ብትጠይቁታል። የአንተ ኑሮ ይፈቅደዋል። ቅምቅም ይፈቅደዋል። ተዋን ይፈቅደዋል። ልጅ አከክች ልጅ ከክን ያንበሳ ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል። የልጅ እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ ኮንፊደንስ ብራዚል እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ ከካ ለራስህ መች በቃ አንተ እኔ ከካ ማለት ያሳዝናል። እኔ ተሰማኛው ነው። ገብተህ ለቃቅማው ነው የተደገሰልህ። አንተ